ኦኬ ፋሚሊ ዛሬ የምናየው ፕሮፊርም ማለት ነው ፈንድድ ትሬደር ማርኬት ይባላል ወይም ደግሞ ኤፍቲኤም ይባላል ማለት ነው። ሶ ሊንኩን እዚህ ጋር እንደምትመለከቱት ቴሌግራም ላይ ቻናሌ ኢታን ኤፍኤክስ ይላል። እሱ ላይ ገብታችሁ ሊንኩን ማግኘት ትችላላችሁ። ወይም ደግሞ ሊንኩን ከስር ዲስክሪፕሽን ላይ ማስቀመጥ የምችል ከሆነ አስቀምጥላችኋለሁ። ሶ እሱ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ቀጥታ ሊንኩን እንደነካችሁት ሬጂስተር ወደምታደርጉበት ዳሽቦርድ ላይ ወስዳችኋል ማለት ነው። ሶ እዚች ጋር ይኸው ጥግ ላይ ሬጂስተር የምትላለች ሬጂስተር የምትለውን ነክታችሁ ትገባላችሁ ማለት ነው። ስለዚህ ሬጂስተር የሚለውን ከነካችሁ እንደዚህ አይነት የሚሞሉ እንትኖች ያመጡላችኋል። ሶ ስማችሁን፣ ኢሜይላችሁን፣ ስልክ ቁጥር ምናምን አድራሻችሁን ከሞላችሁ በኋላ እዚች ጋር አይ አግሪ የምትለውን ነክታችሁ ሬጂስተር ስትሉት ቀጥታ ኢሜይል ይልክላችኋል። እዚህ ጋር ባስገባችሁት ኢሜይል ሊንክ ይልክላችኋል ማለት ነው። ሶ ሊንኩን ነክታችሁ ነው ሬጂስተር የምታደርጉት ፓስወርድ የምታስገቡት ማለት ነው። የራሳችሁን ፓስወርድ ሊንኩን ነክታችሁ የራሳችሁን ፓስወርድ ታስገባላችሁ ማለት ነው። ስለዚህ እሱን ፓስወርድ ካስገባችሁ በኋላ ቀጥታ ሬጂስተር አድርጋችሁ ጨረሳችሁ ማለት ነው። ሎጊን ማለት ነው የሚጠበቅባችሁ። ስለዚህ እኔ ኦልሬዲ ሎጊን ስላልኩኝ ላሳያችሁ እዚህ ጋር። ሶ እንደዚህ አይነት ዳሽቦርድ ነው የሚያመጣላችሁ ከጨረሳችሁ በኋላ ሬጂስተር አድርጋችሁ። ስለዚህ እዚህ ጋር ስታርት ኒው ቻሌንጅ የምትላለች እሷን ነክታችሁ የአካውንት ታይፖቹን እዚህ ጋር ማየት ትችላላችሁ ማለት ነው። ሶ እኛ የምንፈልገው ቱ ስቴፕ ኢቫሉዌሽን ስለሆነ በዚህ በግራም በቀኝ ያለውንም ትተን እሱን ነው ማለት ነው ፎከስ የምናደርገው ቱ ስቴፕ ኢቫሉዌሽን የሚለው ነው ማለት ነው። ሶ አሁን ቴንኬ ላይ እናድርገውና ቴንኬ አካውንት ፈንድድ ለመሆን ማለፍ ያለባችሁ ነገሮች እዚህ ጋር እናያለን ማለት ነው። ሌላ ሳልነግራችሁ የረሳሁት ነገር ጋይስ ይህንን አካውንት ለመግዛት የምትጠቀሙት ሲምፕሊ ክሪፕቶ ከረንሲ ተጠቅማችሁ ወይም ባይናንስን ተጠቅማችሁ መግዛት ትችላላችሁ። ሌሎችንም እነ ባይቢትን ተጠቅማችሁ መግዛት ትችላላችሁ ማለት ነው ይሄንን አካውንት። ከዛ በተጨማሪ ደግሞ ዊዝድሮም ስታደርጉ ራሱን ክሪፕቶን ተጠቅማችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። ሶ ፔአውት ስትጠይቁ የምትጠይቁት ሚኒመም በጣም ትንሹ አማውንት የአካውንቱን የገዛችሁት አካውንት ለምሳሌ የቴንኬ ከሆነ የእሱን 1% ነው ማለት ነው። ሶ 1% ደግሞ ስንት ነው ማለት ነው? $100 ማለት ነው። ስለዚህ $100 ከሰራችሁ ማውጣት ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ ልክ ፔአውት ስትጠይቁ እንድታውቁት ብዬ ነው ጋይስ። ልክ ፔአውት ስትጠይቁ ሁሉንም ትሬዶቻችሁን ዘግታችሁ መሆን አለበት ማለት ነው። ሶ ክፍት የሆነ ትሬድ ካለ ፔአውታችሁ ሪጀክት ይደረግባችኋል ማለት ነው። ከዛ በተጨማሪ ሌላ 24 ሃወር ይሰራሉ። ላይክ ፔአውታችሁ በ24 ሰዓት ውስጥ ካልተመለሰላችሁ ባይዘው ይሄ ሌላ የት ነው መሰላችሁ ማቀው ፈንድ ኔክስት ጋር እንደዚህ ነውና ፔአውት ጠይቃችሁ ፔአውታችሁ በ24 ሰዓት ውስጥ ካልተከፈላችሁ ወይም እናንተ ጋር ካልደረሳችሁ የፔአውታችሁን ደብል ተደርጎ ይከፈላችኋል ማለት ነው። ሶ $100 አዛችሁ ከ24 ሰዓት በላይ ሆኖት ካልሰጧችሁ ከዛ በኋላ የሚሰጧችሁ 200 አድርገው ነው ማለት ነው። ሶ በዚህ ሴፍ ናችሁ ማለት ነው። ከዛ በተጨማሪ ማወቅ አለባችሁ የምላቸው ህጎች ማለት ነው። ፕላትፎርሙን ማኒፑሌት ማድረግ አይቻልም ይላሉ ዌብሳይታቸው ላይ። ይሄ የኛ ኢሹ አይመስለኝም። ሶ እሱን እንዝለለውና ልክ ፕሮፊት ስትሰሩ ማለት ነው በአንድ ትሬድ 50% ነው መስራት የምትችሉት። የፕሮፊት ታርጌታችሁን 50%። ለምሳሌ አሁን $500 ከሆነ ታርጌታችሁ መስራት ያለባችሁ ያን ፌዝ ለማለፍ እናንተ መስራት ያለባችሁ ማለት ነው 250ውን ወይም ደግሞ 50%ን ነው በአንድ ትሬድ ማለት ነው። ስለዚህ እሱን አውቃችሁ ታርጌታችሁን እስከ 250 ማድረግ አለባችሁ ቴንኪ አካውንት ከሆነ የገዛችሁት ማለት ነው። ለምን ፕሮፊት ታርጌታችሁ $500 ስለሆነ 250 አንዴ ትሰራላችሁ፣ አንዴ ደግሞ 250። ስለዚህ በሁለት ዙር ነው መስራት ያለባችሁ ማለት ነው ይሄንን ፕሮፊት። ከዛ በተጨማሪ ደግሞ ኒውስ ትሬዲንግ ይፈቀዳል። ኒውስን ትሬድ ማድረግ ትችላላችሁ። የሆነ ፋስት የሆነ ስካልፕ አይቻልም፣ ቶሎ መግባት መውጣት አይቻልም። ከዛ በተጨማሪ ደግሞ ሪቨርስ ትሬዲንግ አይቻልም፣ ጭራሽ የተከለከለ ነገር ነው ሪቨርስ ትሬዲንግ። ባይ ገብታችሁ ከዛ ደግሞ ሲያስወጣችሁ ወይም ደግሞ ስትከስሩ ወዲያው ሴል ወዲያው ባይ ያላችሁ መግባት የተለያየ ፖዚሽን ማለት ነው። አሁን ለምሳሌ ጎልድ ሆኖ ባይ ብላችሁ በትንሽ ደቂቃ ውስጥ ሴል የምትገቡ ከሆነ ምናምን ጋምብል እያደረጋችሁ ስለሚመስለው ዲስኳሊፋይ ሊያስደርጋችሁ ይችላል ማለት ነው። ሶ እነዚህን ህጎች መጠንቀቅ አለባችሁ። ኦቨርናይትም ትሬድ መያዝ ትችላላችሁ። በዚህ አጋጣሚ ዊኬንድም መያዝ ትችላላችሁ ማለት ነው። ሶ ይሄን ሪስትሪክት የሚባል ፕሮፊርም አይደለም፣ ከብዙ ፕሮፊርሞች ይሻላል እና ተጠቀሙበት ጋይስ። ሶ ወደ ቀጣዩ እንትናችን እንሄዳለን ማለት ነው። ሶ እዚች ጋር
ሆት የምትለውን ራሱ አውቶማቲካሊ ይሆንላችኋል እዚች ጋር ፕላስ የሚለው ማለት ነው። ሶ ፕላስ ላይ አድርጋችሁ MT5 ቴክ ያድርጋችሁ እዚች ጋር ያስቀመጠላችሁ ታርጌት አለ እነሱን እንያቸው ማለት ነው። ሶ ፌዝ 1ን ለማለፍ እንደነገርኳችሁ ሁለት ፌዝ ነው ያለው ፌዝ 1 እና ፌዝ 2። ሶ ፌዝ 1ን ለማለፍ ማለፍ ያለባችሁ መስራት ያለባችሁ 8% ነው ማለት ነው። ሶ ቴንኪ አካውንት ከገዛችሁና 8% መስራት ካለባችሁ ስንት ይሆናል ማለት ነው? $800 መስራት አለባችሁ ማለት ነው። ሶ ፌዝ 1ን የምታልፉት በ$10,000 አካውንት $800 ከሰራችሁ ፌዝ 1ን አለፋችሁ ማለት ነው። ሶ ወደ ፌዝ 2 እንገባለን ማለት ነው። ሶ ፌዝ 2 ላይ ደግሞ ይሄ የመጨረሻው ስቴፕ ነው። ፌዝ 2 ላይ ደግሞ 5% መስራት አለባችሁ። 5% ማለት ደግሞ $500 ነው ማለት ነው። ሶ $10,000 አካውንት ተጠቅማችሁ $500 ከሰራችሁ አካውንቱን ታገኙታላችሁ ወይም ደግሞ ከዚህ በኋላ ፈንድ ትሆናላችሁ ማለት ነው ሁለቱን ካለፋችሁ። ይሄንን ደግሞ ትሬድ እያደረጋችሁ ይሄንን ለማለፍ በምትሞክሩበት ሰዓት እዚች ጋር የሚሰጣችሁ ድሮዳውን አለ። ማክሲመም ኦቨርኦል ድሮዳውናችሁ ኦቨርኦል ማለት ጠቅላላ ድሮዳውናችሁ በሳምንት የሚሆን በወርም የሚሆን ያ አካውንት 10% ከደረሰ ማለት ነው 10% ሎሳችሁ 10% ከደረሰ 10% ማለት $1,000 ከደረሰ ያን አካውንት ታጡታላችሁ ማለት ነው። 10% ማለት ስንት ነው? $1,000 $1,000 ነው ማለት ነው። እናንተ ካፒታል እና ማጣት የምትችሉት መክሰር የምትችሉት $1,000 ወይም ደግሞ 10% ነው ማለት ነው። ከሱ ስር ደግሞ ማክሲመም ዴይሊ ድሮዳውን አለ። ማክሲመም ዴይሊ ድሮዳውን ማለት ደግሞ በቀን መክሰር የምትችሉት ዶላር ማለት ነው። ሶ 4% ነው የተቀመጠላችሁ ወይም ደግሞ $400 የ10,000 ነው የምነግራችሁ እዚህ ጋር ጋይስ። ሁሉንም ካልኩሌሽን የምነግራችሁ የ$10,000 አካውንት ስትገዙ ነው። ሶ 4%ቱ $400 ነው ማለት ነው። ሶ በቀን የሚበጀትላችሁ ወይም ደግሞ በቀን መክሰር የምትችሉት ወይም ሪስክ ማድረግ የምትችሉት ይሄንን 4% ወይም ደግሞ $400 ነው ማለት ነው። ከዛ በኋላ ደግሞ ፕሮፊት ስፕሊታችሁ ደግሞ ፕሮፊት ስፕሊት ማለት ለእናንተ የሚደርሳችሁ ልክ አሁን ለምሳሌ $100 ዊዝድሮ ብትጠይቁ ለእናንተ የሚደርሳችሁ ስንት ፐርሰንቱ ነው $100 ማለት ነው? 90 እስከ 90 ሳይሆን ስትጀምሩ 80ም ሊሆን ይችላል 85ም ሊሆን ይችላል። ሶ ከዛ በኋላ ከፍ እያለ ይሄድና 90% ድረስ ፕሮፊት ስፕሊት ይሰጣቸዋል ማለት ነው። ሶ በጣም ቆንጆ ነው ከብዙ ፕሮፊርሞች አንፃር አክቹሊ ተመሳሳይ ነገር ነው ተቀራራቢ ነገር ነው ግን ደግሞ አሪፍ የሚባል አይነት ነው ማለት ነው። ሶ ከዚህ በኋላ ሌላ ከበድ የሚል ህግ የለውም። ኮንሲስተንሲ ስኮር የለውም። በቃ ሌላው ነገር በጣም አሪፍ የሚባል ነው ማለት ነው። ሶ ይህንን ፈንድ አካውንት እንዴት እንደምትገዙት ሲምፕሊ ላሳያችሁ ማለት ነው። ሶ እዚች ጋር MT5ን መምረጣችሁ እንዳትረሱ። ሌሎቹም በጣም ቆንጆ ናቸው ግን ብዙዎቻችን የምንጠቀመው MT5ን ስለሆነ MT5 መምረጣችሁ እንዳትረሱ ማለት ነው። ሶ ከዛ በኋላ ይኸው እዚች ጋር ፕራይሱን ያሳያችኋል። ፕራይሱ $75 ነው ማለት ነው። ሶ $75 መሆኑን ታረጋግጡና ኮንቲኒው ትሉታላችሁ። ባይ ዘ ዌይ ጋይስ የኔ አሁንም ማስቀምጥላችሁ ዲስክሪፕሽን ላይ ወይም ደግሞ ቴሌግራም ላይ ማስቀምጥላችሁ ሊንክ ነክታችሁ ስትገቡ ነው ዲስካውንት የሚሰጣችሁ። ሶ እሱን ሊንክ መጠቀም እንዳትረሱ ማለት ነው። ሶ እሱን ስትነኩት ያው ኢሜይሌን፣ ስልክ ቁጥሬን፣ አድሬሳችሁን ቅድም የሞላችሁትን ነው ያመጣላችሁ ራሱ። ሶ እሱን ታዩና ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ስትሉት ይኸው ያመጣላችኋል። መክፈል ያለባችሁ ይሄን ያህል ገንዘብ ነው። ከዛ ደግሞ ኩፖን ኮዳችሁ ላይ የተቀነሰላችሁ ገንዘብ ይኸው እዚች ጋር አለ 173 ማለት ነው። $173 ነው የተቀነሰላችሁ ማለት ነው። ሶ ኦሪጂናል ፕራይሱ $248 ነበር። 173 ሲቀነስላችሁ $75 መክፈል አለባችሁ ማለት ነው። ሶ እሺ ፕሌስ ኦርደር ትሉታላችሁ ማለት ነው። ከዛ የአካውንታችሁን አይነት ያው ያመጣላችኋል። ቱ ስቴፕ ፕላስ ብሎ አምጥቶላችኋል። ከዛ ቴንኬ እንደሆነ እዚህ ጋር ያሳያችኋል። ከዛ ሜታ ትሬደር 5 እንደመረጣችሁ ያሳያችኋል እና ፕራይሱን እዚህ ጋር ያስቀምጥላችኋል። ሶ እነዚህ ነገሮች ቼክ አድርጉ። ምናልባት ተሳስታችሁ ዋን ስቴፕ አድርጋችሁት ሊሆን ይችላል ወይም ደግሞ 5K ወይም 100K አድርጋችሁት ሊሆን ይችላል። ሶ ብቻ ይሄንን ቼክ አድርጉ እዚህ ስቴፕ ላይ ሲደርሱ ማለት ነው። ከዛ እዚች ጋር ካርድ እና ክሪፕቶ አላቸው። ሶ ካርድ ያላችሁ አይመስለኝም ብዙዎቻችሁ። ሶ ክሪፕቶ ነው የምትጠቀሙት። ሶ ክሪፕቶ ከረንሲ ብላችሁ ፕሌስ ኦርደር ነው የምትሉት። ሶ እንደዛ አድርጋችሁ እንትን በሉ ማለት ነው።
ሶ ከዚህ በተጨማሪ ደግሞ ባለፈው ቪዲዮ ሰርቼላችሁ ነበረ። አሪፍ ታይቷል። በጣም አመሰግናለሁ ሁላችሁንም። ሰብስክራይብ እያደረጋችሁኝ ያላችሁት 200 ሰብስክራይበር ልንገባ ነው ማለት ነው። ሶ አሁንም እየገባችሁ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች እየገባችሁ አድርጉ። ከዚህ በኋላ በጣም ብዙ አሪፍ ቪዲዮዎችን እሰራላችኋለሁ ማለት ነው። በሳምንት ቅዳሜ አንዳንድ ቪዲዮ ፖስት አድርግላችኋለሁ ማለት ነው። አክቹሊ እንትን አልመረጥኩኝም። ቅዳሜ ወይ እሑድ ከሁለት አንዱ ቀን እርግጠኛ ሆኜ በቀጣይ ቪዲዮ አሳውቃችኋለሁ። ሶ በሳምንት አንድ ቪዲዮ እሰራላችኋለሁ ማለት ነው። ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት ምናምን አድርጉልኝ። ሶ እንተጋገዛለን ማለት ነው ጋይስ። ይመቻችሁ። Hello people, yeah, it's got to match your ዛሬ ዳስሳል ያስ